አስበሽዋል? አንድ ቀን ከእንቅልፊ ስትነሺ እስከ ዛሬ የኖርሺው ህይወት የውሸት እንደሆነ ብትረጂ፣ ሊያውም ለ10 ዓመታት በገዛ ባልሽ በተለያዩ 71 ሰዎች መልምሎ አንቺ ምንም ሳታቂ እንዳሻቸው አድርገው እንዲደፉሽ ያደረገ፣ በዛ ላይ ራሱ ቆሞ ስትደፈሪ ከ20 ሺህ በላይ ቪዲዮና ፎቶዎች ቀርጾ ኢንተርኔት ላይ ቢጭንብሽ፣ አንቺም ከ10 ዓመት በኋላ ይህን ነገር በአጋጣሚ ብታቂ ምን ይሰማሻል? ይህ የደራሲ ምናባዊ ፈጠራ የሆነ ልቦለድ አሊያም ደግሞ ተዋናይ ተመልምለው የሚሰሩት ፊልም አይደለም። በፈረንሳይ ሀገር በትክክል የሆነ የጄዜል ፔሊኮ እውነተኛ ታሪክ ነው። ግን እንዴት 10 ዓመት ሙሉ ምንም ሳታቅ ይህ ሁሉ ነገር ሊሆን ቻለ? ባሏስ ይህን ሁሉ ሰው ቀጥሮ ለምን ሚስቱን ያስደፍራታል? እንዴትስ ይህ ሁሉ ጉድ በአንድ ቀን ተጋለጠ? መልሱን ቪዲዮ ውስጥ እስከ መጨረሻው ከተመለከቱ ያገኙታል። ቻናሉ እንዲያድግ ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ማድረጋችሁ እንዳትረሱ። ወደ ቪዲዮ። በፈረንሳይ የምትገኝ ቆንጆና ትንሽ ከተማ ናት። በዚች ደስ በምትል ከተማ ጄልና ዶሚኒክ ፔሊኮ በጋብቻ ተጣምረው ደስተኛ ሕይወታቸውን መስርተዋል። የፔሊኮ ቤተሰብ በማህበረሰቡ ዘንድ የተከበረና የታመነ ቤተሰብ ነው። ዶሚኒክ በሪል ስቴት ሽያጭ ውስጥ የተሰማራ አባወራ ሲሆን፣ ጄል ደግሞ የቤት እመቤት ሆና ቤታቸውንና ልጆቻቸውን በመከባከብ ተጠምዳለች። በትዳራቸው 3 ልጆችን አፍርተዋል። በአካባቢው የሚኖሩ ሰዎች የነ ፔሊኮን ቤተሰብ ሲያዩ ቤተሰብ ከመሰረቱማ እንደነሱ ነው የሚባልለት ቤተሰብ ነው። ኑሯቸውም ሌሎች እንደሚኖሩት አብሮ ራት መብላት፣ ቤተሰብ መሰብሰብ፣ ጥሩ ማህበረሰባዊ ህይወት ያላቸው ቤተሰቦች ነበሩ። ጓደኞቻቸውም ፐርፌክት የሆነ ቤተሰብ እንደሆነ መስካሪዎች ናቸው። ጤናማ በፍቅር የሚኖሩ ደስተኛ የሆነና እርስ በርስ የሚረዳዱ የሚያስቀና ቤተሰብ ነው። ችግሮቻቸውን በመነጋገርና በብልሃት የሚፈቱት የዶሚኒክ ቤተሰብ በአካባቢው ካሉ ጤናማ ቤተሰቦች አንዱ ነው። ማንም ሰው ግን ከዚህ ከሚያስቀና ጥንዶች ቤተሰብ ጀርባ ያለውን ድብቅ ሚስጥር የሚያውቅም ሆነ የጠረጠረ የለም። ሚስጥሩ አስደንጋጭና ያልተለመደ ነበር። እንደ ኤሮፓውያን አቆጣጠር በ2020 አባወራው ዶሚኒክ ፔሊኮ አንድ ያልተለመደ ነገር ይፈጽማል። ድርጊቱም በአካባቢው በሚገኘው አንድ ትልቅ ሱፐርማርኬት ውስጥ ለቤቱ የሚያስፈልጉትን ዕቃዎች ለመግዛት እዛ ተገኝቷል። በዛው በሱፐርማርኬት ውስጥ ሚኒ ስከርት ያደረገች እንስት ይመለከትና ከስሯ የተከተለ ስልኩን አውጥቶ መቅረጽ ይጀምራል። የ71 ዓመቱ አዛውንት ዶሚኒክ ፔሊኮ የልጅቷን ታፋ መቅረጽ የጣመው ይመስላል። በተንቀሳቀሰችበት ቦታ በሙሉ እየሄደ የስልኩን ካሜራ ከታች ወደ ላይ ደቅኖ መቅረጹን ተያይዞታል። ልጅቷም ድንገት ስትዞር ታየውና በፖሊስ ታስይዘዋለች። ፖሊሶቹም ይይዙትና የተለያዩ ጥያቄዎችን ያከታትሉበት ጀመር። በመጠኑ የተደናገጠው ዶሚኒክ እየተኮላተፈ መልሶቹን ይመልሳል። ግን እንዴት ይህን የሚያክል ትልቅ ሰው እንደዚህ አይነት የወረደ ነገር ያደርጋል የሚለው የፖሊሶቹ ዋነኛ ጥያቄ ነበር። ስልኮቹን ከፍተው ምርመራ ሲያደርጉ አስደንጋጭ ነገሮችን ይመለከታሉ። በስልኩ ውስጥም ያዩት የተለያዩ የወሲብ ፎቶዎችና ቪዲዮዎችን ነበር። በስልኩ ውስጥም የተመለከቱት የአንዲት ሴት የተለያዩ ወሲባዊ ፎቶዎችና ቪዲዮዎች ነበር። ይህቺ ሴት ማን እንደሆነች ይጠይቁታል። እሱም እንዲህ ሲል ይመልሳል። የ80 ባለቤቴ ጄዜል ትባላለች ሲል እብሪት በተሞላበት ሁኔታ ይመልሳል። እሷ ፈቃደኛ ሆና እንደምትቀረጽ ይነግራቸዋል። ፖሊሶቹን ይህ ድርጊት ይበልጥ ጥርጣሬ ውስጥ ይከታል። ተጨማሪ ምርመራ ለማድረግ ወደ ፔሊኮ መኖሪያ ቤት ይሄዱና ፍለጋቸውን ያደርጋሉ። ያገኙት ነገር ግን በጣም አስደንጋጭ ነገር ነበር። ኮምፒውተሩን ከፍተው ሲገቡ አንድ የፎልደር ስም ትኩረታቸውን ይስበዋል። ይህ ፎልደር አቢዩዝ የሚል ነበር። ፎልደሩን ከፍተው ሲገቡ ያገኙት ነገር እጅግ አስደንጋጭ ነበር። ከ20 ሺህ በላይ አሰቃቂ ወሲባዊ የሚስቱ ፎቶዎችና ቪዲዮዎች፣ በተጨማሪም ከ200 ጊዜ በላይ ስትደፈር የሚያሳይ ቪዲዮዎች ያገኛሉ። የሚያስገርመው ነገር ይህ ሁሉ ነገር የተከናወነው በገዛ ባሏና በሌሎች 70 የተለያዩ ሰዎች በምትኖርበት መኖሪያ ቤት ለ10 ዓመታት እሷ ምንም ሳታውቅ መሆኑ ነው። ግን እንዴት ይህ ሊሆን ቻለ? እሷ ሳታውቅ ከባሏ ውጪ በተለያዩ ሰዎች ከ200 ጊዜ በላይ እንዴትስ ተደፈረች? ለ10 ዓመትስ ቢሆን እንዴት እሷ ሳታውቅ የሁሉ ነገር ሊሆን ቻለ? ለ10 ዓመት ያህል እንዴት እሷስ አልጠረጠረችም? ነገሩ እንዲህ ነው የሆነው። ዶሚኒክ ይህን ድርጊት ሊያደርግ ሲል ሚስቱ በምትበላው ምግብ ውስጥ ጭንቀት የሚፈጥርና የሚያስተኛ መድኃኒት ይሰጣታል። የሚገርመው ነገር የመድኃኒቱን ጣዕም እንዳትለይ በምትበላቸው ምግቦች የተለያዩ ቅመማ ቅመሞች እየጨመረና አንዳንዴም በአይስክሬም እና በምትጠጣው ቢራ ውስጥ ይጨምርባት ነበር። ምግቡን ከበላች ከ1 ሰዓት በኋላ ሙሉ በሙሉ ራሷን ስታ ድብን ያለ እንቅልፍ ውስጥ ትሆናለች። አሁን የሚፈልገው ሰዓት ደርሷል። ኦንላይን ላይ ከሚስቱ ጋር መተኛት የሚፈልጉትን ሰዎች እንዲመጡ ቴክስት ያደርግላቸዋል። ግን ዶሚኒክ ወዲያው እንዲገቡ ያደርጋቸውም። ምክንያቱም ብዙ በጠበቁ ሰዓት ከፍተኛ ደረጃ ድብን ያለ እንቅልፍ ውስጥ ስለምትገባ ልትነሳም እንደማትችል እርግጠኛ ስለሚሆን ነው። ወደ ቤቱ ሲጠጉም
ወደ ውስጥ ሲገቡም ሰው እንዳያያቸው፣ ጎረቤት ላይ ጥርጣሬ እንዳይኖር በጥንቃቄ እንዲመጡ አስጠንቅቆ ይነግራቸዋል። ከዚህም በላይ የራሱ ህጎች አሉት። ህጎቹም ማናቸውም ቢሆኑ ሽቶ መቀባት፣ ሲጋራ ማጨስ፣ ሰውነታቸውም ላብላብ መሽተት የለበትም። ከመምጣታቸው በፊት ሻወር መውሰድ ግድ ይላቸዋል። የሚገርመው ነገር እጃቸው ቀዝቃዛ ሆኖ ሰውነቷን እንዳይቀዘቅዛት እና እንዳትነሳ በተለያዩ ነገሮች እጃቸው እንዲሞቅ ያደርጋል። ይህን ሁሉ የሚያደርገው ሚስቱ አንዳችም የሆነ ጥርጣሬ እንዳይኖራት እና የሆነ ነገር ከሸተታት መዘዙ ለራሱ ስለሆነና ድንገት እንዳትነቃ ነው። ሰዎቹ ወደ መኝታ ቤቱ ሲገቡ ከውጪ ልብሳቸውን አውልቀው እንዲገቡ ያደርጋል። ከዛም እንዳሻቸው እየተፈራረቁ እንደፈለጉት ከሷ ጋር ግንኙነት ይፈጽማሉ። እሱም አብሯቸው ይሆንና ሚስቱን እንዳሻቸው እየተፈራረቁ ሲደፍሯት ቪዲዮ ይቀርጻል፣ ፎቶም ያነሳል። እያንዳንዱ ከሷ ጋር ወሲብ የሚፈጽም ደንበኛ የየራሱ ፋይል ፎልደር ውስጥ የተነሳቸው ፎቶዎችና ቪዲዮዎች ይቀመጡለታል። ከዚህም የከፋው የቀረጸውን ቪዲዮዎች በሙላ ኦንላይን ላይ ይለቀዋል። ምክንያቱም ያንን እያዩ ብዙ ሰዎች እንዲመጡ በሚል ነው። ከ30 በላይ የሚሆኑ ደፋሪዎች የሚመጡት ከነሱ ቤት አቅራቢያ ነው። እነዚህ ደፋሪዎች የተለያየ ስራ ያላቸው፣ ትዳር ያላቸው፣ ዶክተሮች፣ ኢንጂነሮች፣ የተለያዩ ትላልቅ ስራዎች ላይ የተሰማሩ ሰዎች ናቸው። ሚስት ጂዜል እንደሞተ ሰው ምንም ሳትንቀሳቀስ እንዳሻቸው ወሲብ ፈጽመው እስኪጨርሱ ድረስ ምንም አታውቅም። አስገራሚው ነገር በትዳር ቆይታቸው 50 ዓመት የሞላቸው ጥንዶቹ ከ2011 እስከ 2020 ለ10 ድፍን ዓመታት በተለያዩ ቀኖች አንዳችም ነገር ሳጠረጥር የገዛ ባሏ ሲያስደፍራት ቆይቷል። እሱ በዚህ ነገር በጣም የተካነ ነው። እያንዳንዱን ነገር በጥንቃቄ ነው የሚያደርገው። የሚገርመው ነገር ከነዚህ ሰዎች ምንም አይነት ክፍያን አይቀበልም ነበር። ግን ይህ ሁሉ ነገር ለምን ብሎ ያደርጋል? ያልተመለሰ ጥያቄ ነው። የመጀመሪያ ልጁ ካሮሊን በጋዜጠኞች ለቀረቡላት ጥያቄዎች ስትመልስ He was really close to me. አባቴ ለኔ ከማንም በላይ የሚረዳኝ የሚያስብልኝ በብዙ ነገሮች አማካሪ ነበር። ይህን ነገር ያደርጋል ብዬ አንድም ቀን ጠርጥሬ አላቅም። አሁን ካወኩ በኋላ ምን ያህል ሰይጣናዊ ስራ እየፈጸመ እንደነበር ሳስበው ያመኛል። ጋዜጠኛዋ ትቀጥላለች። ለ10 ዓመት ሙሉ ያለምንም ክፍያ በዚህ ልክ እንዲቀጥል ያደረገው ነገር ምንድነው ብለሽ ታስቢያለሽ? Kind of an addiction for him. ሁሉን ነገር የሚያደርገው ሱስ ሆኖበታል። እንደዚህ ማድረግ ስለሚያስደስተው በተጨማሪም የጤና ችግር አለበት ብዬ ነው ማስበው ብላ ትመልሳለች። ጋዜጠኛዋ ማስከትላ እናትሽ ላይ ምንም የሚታይ አጠራጣሪ ነገር አልነበረም? She looks tired. She stopped sleeping normally. በ2015 አካባቢ ከፍተኛ የሰውነት መቀነስ፣ የማይቋረጥ ህመም እንዳለባት ትነግረኝ ነበር። ምን ሆነሽ ነው ብዬ ስጠይቃት አላቅም፣ አንዳች የማላቀው ህመም ይሰማኛል። ጥሩ ስሜት እየተሰማኝ አይደለም፣ ምናልባት ልሞት ነው መሰለኝ ትላይ ነበር ትላለች ልጅ ካሎሪን። አስቀጥላም የሚገርመው ነገር እናቴን ብቻ እንደዛ ማድረጉ ሳይሆን የእኔንም ፎቶና ቪዲዮ መኝታ ክፍሌ ልብሴን ስቀየር ሻወር 3 እየተደበቀ ይቀርጸኛል። ይህንንም ያወቅኩት ፖሊሶቹ ኮምፒውተሩን ከበረበሩ በኋላ ነበር። Do you think your dad raped you? I'm sure. ውስጤ እንደሚለኝ እኔንም እንደደፈረኝ ይሰማኛል። ምክንያቱም ፖሊሶቹ ፎቶውን ሲያሳዩኝ ባዶ ገላዬን አልነበርኩም። I wear some pants, a white pant which is not mine. ነጭ ፓንት አድርጌ ነበር። ፓንቱ ግን የኔ አልነበረም። ይህ ማለት ደግሞ ለኔም መድኃኒቱን ሰጥቶኝ ነበር ማለት ነው። ስለዚህ በእርግጠኝነት ደፍሮኛል። እንደዛ ሆኜ ልተኛ አልችልም። ለኔ ድረግ ባይሰጠኝ ኖሮ መኝታ ክፍሌ ገብቶ በዚህ ልክ ማንም ሊያነሳኝ አይችልም። ፖሊሶቹ ግን በምርመራው አንዳችም ከሷ ጋር ግንኙነት ሲፈጽም የተቀረጸ ቪዲዮ እንደሌለ አረጋግጠዋል። ሰውየው ማቆሚያ የለውም። የልጁንም የራቆት ፎቶ ኢንተርኔት ላይ ጭኖታል። በተጨማሪም የወንድ ልጁ ሚስት ሻወር ስትወስድ ፎቶ ቀርጾ ኦንላይን ላይ ለሚከታተሉ ሰዎች አጋርቷል። የ71 ዓመቱ ዶሚኒክ ፔሊኮ በሚስቱን በማሰቃየት ከተያዘ በኋላ ምርመራው ቀጥሏል። በ1999 በሚኖሩበት አፓርትመንት አካባቢ የ23 ዓመት የሪል ስቴት ኤጀንት የሆነችው ሜሪዮን የተባለች ሴት ድብደባ ደርሶባት በአሰቃቂ ሁኔታ ታንቃ ተደፍራ ሞታ ተገኝታለች። በወቅቱ ፖሊስ አስፈላጊው ምርመራ አድርጎ ምንም ፍንጭ አላገኘም ነበር። የዶሚኒክ ፔሊኮን ምርመራ ሲያደርጉ ምናልባት ይህ ሰውዬ ሊያደርገው ይችላል ብለው ምርመራቸውን በወቅቱ ከሟች ሜሪዮን ላይ የወሰዱትን የዘረመል ምርመራ ከሱ ጋር ሲያስተያዩት የሱ ሆኖ ይገኛል። ጥያቄ ያቀርቡለታል። ይህችን ሴት ታውቃታለህ? በፍጹም ከዛሬ በቀር
አይቻት አላውቅም በማለት የእምነት ክደት ቃሉን ይሰጣል። ፖሊሶቹ በዚህ ልክ መታገዝ አልፈለጉም። የዲኤንኤ ማስረጃውን አሳዩት። እሱም ሳያንገራግር አዎ ያደረኩት እኔ ነኝ አለ። አሳ ጎርጓሪ ዘንዶ ያወጣል ነውና ነገሩ። ተጋለጥ ያለው ዶሚኒክ ልምድ ሆኖበት ሱፐርማርኬት ውስጥ ሲቀርጻት በነበረችው እንስት ምክንያት ወንጀሎቹ ቀስ በቀስ እየተጋለጡ መጡ። ፖሊስ በድጋሚ ምላሽ ላላገኘለት ማሪዮን ከመጠቃቷ 8 ዓመት በፊት በተመሳሳይ ሁኔታ በሌላኛው የፓሪስ አፓርትመንት ተደብድባ የተደፈረችን ሶፊናን የምትባል ሴት ዶሴ ከፍቶስ እንደ አዲስ መመልከት ይጀምራል። የሶፊናን ጠበቃ እንዲህ ሲሉ ይናገራሉ። የማሪዮን አደፋፈርና የሶፊናን በጣም ተመሳሳይነት አለው። ዶሚኒክ ይጠየቃል። በፍቅር እንዳላደረገ ይናገራል። ግን የዲኤንኤ መረጃ ልጅቷ ከሞተች ስለቆየች የዘረመል ምርመራ ውጤት ስላልተገኘ እሱ በዚህ ኬዝ ለመክሰስ አልተቻለም። ጋዜጠኛዋ ካሮሊን እንዲህ ብላ ጠይቃለች። ሌሎች ሴቶችን አባትሽ መድፈሩ ስታውቂ ምን አይነት ስሜት ተሰማሽ? It was a second tsunami. ልጅ ካሎሪን እንዲህ ብላ መለሰች። ሁለተኛ ማዕበል መጣ። እነዚህ አሁን እኛ ያወቅናቸው ወንጀሎች ናቸው። ውስጤ የሚለኝ ምን ያህል ሴት በዚህ ሁኔታ እንደተሰቃየችና ሕይወታቸውን እንዳጡ ነው። አሁን ላይ ጄዜል ውስጧን አጠንክራ የሌሎች ሴቶች ጥቃት ይቁም ብላ ትሞግታለች። በዚህም ያ ሁሉ ነገር ደርሶባት ከፍተኛ ውስጣዊ ጥንካሬና መረጋጋቷ ብዙዎችን አስገርሟል። የፈረንሳይ ከፍተኛ ፍርድ ቤት የ72 ዓመቱ ዶሚኒክ ፔሊኮላ የ20 ዓመት ጽኑ እስራት ፈርዶበታል። በሌሎቹም ደፋሪዎች ላይ ከ3 ዓመት እስከ 50 ዓመት ፈርዶባቸዋል። ፍርዱ ይገባዋል ትላላችሁ? እስቲ ኮመንት ላይ ያሳውቁኝ። ሰላም።